ሊያውቋቸው የሚገቡ ጠቃሚ ተፈጥሯዊ የጤና መፍትሄዎች ወይም ዘወትር የሚያጋጥሙ በሽታዎችና መፍትሄዎቻቸውን አሁን እነግራችኋለሁ። አንዳንድ ጊዜ ለተለመዱ የጤና ችግሮች መፍትሄው እጃችን ላይ ባሉ ቀላል ነገሮች ውስጥ ይገኛል። 1. ጠዋት ላይ የድካም ስሜት ከተሰማዎት ቀኑን ለብ ባለ ውሃ ውስጥ ጥቂት የሂማላያ ጨው ጨምሮ በመጠጣት ይጀምሩ። ይህም ሰውነቱ ያጣውን ማዕድን፣ ፈሳሽና ጉልበት እንዲያገኝ ይረዳል። 2. ተደጋጋሚ የሽንት ቱቦ ኢንፌክሽን ካለቦት ስኳር ያልበዛበት ክራምቤሪ ፍሬ ወይም ጭማቂ ይመገቡ። ይህም በሽንት ቧንቧ ቱቦ ላይ የሚፈጠርን ኢንፌክሽን ለመከላከልና በተደጋጋሚ እንዳይከሰት ይረዳል። 3. የድድ መድማት ካጋጠመዎት ይህ ምናልባት የቫይታሚን ሲ እጥረት ምልክት ሊሆን ይችላል። እነዚህ እንደ ብርቱካንና ሎሚ ያሉ ሲትረስ ፍራፍሬዎችን እንዲሁም ኪዊን አዘውትረው ይመገቡ። እነዚህ ፍራፍሬዎች ቫይታሚን ሲ በውስጣቸው ይዘዋል። 4. የመገጣጠሚያ ህመም ካለቦት ኦሜጋ 3 የተባለው ንጥረ ነገር በውስጣቸው የያዙ እንደ ሰርዲን ያሉ ዓሳ ዝርያዎችን መመገብ ህመምና ቁስልን ይቀንሳል። 5. የእግር መሸማቀቅ ወይም እረፍት ማጣት ስሜት ማግኔዥየም ያላቸው ምግቦች ለምሳሌ እንደ ዱባ ፍሬ፣ ለውዝ እና የመሳሰሉትን ይመገቡ። ማግኔዥየም የጡንቻ ስራን ለማስተካከል ይረዳል። 6. የክርን ቆዳዋ መድረቅ ወይም መከርከር መሰንጠቅ ካለቦ በጣም ቀላል መፍትሄ የኮኮናት ዘይት ወይም ኮኮናት ኦይል ይቀቡት። ቆዳው እንዲለሰልስና እርጥበት እንዲያገኝ ወይም እንዳይሰነጠቅ ይረዳል። 8. የአእምሮ መወጠር ወይም የሐሳብ መደራረብ ካለቦት ነገሮች ሲደራረቡት ለ10 ደቂቃ ያህል ብቻ ጸጥ ባለ ቦታ ተቀምጦ ትንፋሽውን መሰብሰብ አእምሮን ያረጋጉ። የጭንቀት ስሜት በእጅጉ ይቀንሳል። 8. የሆድ መንፋት ስሜት ካለቦት ፓፓያ ይመገቡ። ፓፓያ የምግብ መፈጨት ሂደትን የሚያፋጥኑ ተፈጥሯዊ ንጥረ ነገሮች አሉት። በተጨማሪም ፋይበር ያላቸው ምግቦችን ይመገቡ። እንዲሁም በቂ ውሃ ይጠጡ። 9. ወቅታዊ የሆነ ድብርት ወይም ደስታ ማጣት ስሜት ካለቦ ይህ ምናልባት የቫይታሚን ዲ እጥረት ሊሆን ስለሚችል የጠዋት ፀሐይ መሞቅና ቫይታሚን ዲ ያላቸውን እንደ እንጉዳይ ያሉ ምግቦችን መመገብ ለስሜት መተካካት ትልቅ እገዛ ያደርጋል። ማጠቃለያ ጤናውን ለመጠበቅ ሁልጊዜ ውድ የሆኑ መድኃኒቶች አያስፈልጉም። ትናንሽ የተፈጥሮ ስጦታዎችን በአግባቡ መጠቀም ትልቅ ለውጥ ያመጣል። የትኛው መፍትሄ ነው ለእናንተ አዲስ የሆነው? ከተመቻችሁ ሰብስክራይብ፣ ሼር አድርጉ። ሐሳባችሁን ኮሜንት ላይ አስፍሩ።